ቤብ ግን ለምንድን ነው ተጋብተን እዚህ ቤት ውስጥ አንድ ላይ ማን ይኖረው? አይ እኔ ፍቅር እኔ እሱን ጠልቼ ይመስልሻል እንደዚህ ዝም ስልሽ? ያው የእናቴን ነገር ታውቂው የለ። እስኪ ያለውን ነገር ሁሉ ላሳውቃትና እነግርሻለሁ አንቺ። ቢሆንስ ታዲያ እስከ መቼ? እኔ ፍቅር ትንሽ ጊዜ ብቻ አስጥምሽ። እሺ እኔ አባወራ እና በቃ አንተኛ ነኝ ደክሞኛል። እሺ ፍቅር እንተኛሽ። እሺ ማነሽ ኪያ? ይኸውልሽ እኔ ብዙ ሰራተኞች መተውልኝ እምቢ ብያለሁ። ያ አንቺንም ደላለው ብዙ ነገር ስለነገረኝ ነው። ጥሩ በቃ በደንብ የምናወራቸው ጉዳዮች ይኖራሉ። ቤት ነይና ያለውን ነገር አሳይሻለሁ። በዛውም ስራ ትጀምሪያለሽ። እሺ ቻው። እሺ ሰውዬ ለመሆን ልጅቷ ምንም ያወቀችው ነገር የለም አይደል? ይሄ እኮ የሞትና የህይወት ጉዳይ ነው። ይኸውልህ እቺ ልጅ እዚህ ምድር ላይ መተንፈስ እስካላቆመች ድረስ ይሄን ጉዳይ ማወቅ የለባትም። ቻው። ቆይ እነዚህ ልጆች ያለ ወግ ያለ ስርዓቱ ይሄን ቤት መዳሪያ ያደረጉት አይደል? ተያለኝ በእነሱ ዘመን ይሄ ቀላል ነው። ምን ነው ቀላል? ያለ ክብር ሴትና ወንድ ቤተሰብ ቤት መተኛታቸው ነው ቀላሉ? በቃ ተያቸው፣ ሁሉ ነገር በጊዜው ይገባቸዋል። እቺ እስስት የስስት ልጅ በሴራዋ ልጄን ይዟለች። ደላላው ያላት ልጅ ትሆናለች። እስቲ በር ተነስና ክፈት። አንቺ ደግሞ ማነሽ? በርስር ደግሞ ምን ይወጥፍሻል? የቤቱ ሰራተኛ ነኝ። ይቅርታ ቤቱን እያጸዳው ነበር። ኦኬ ገባኝ። አማቻ ያመጣችሽ አዲሷ ሰራተኛ ማለት አንቺ ነሽ? አዎ። በጣም ጥሩ በጣም ጥሩ።
ሰላም ሰላም፣ እንዴት ነው? አለው። ግራ አትጋባ። ሰናይት ነው ያመጣችኝ። አዲሷ ሰራተኛችሁ ነኝ። አረ አዎ። ምን ነው? አይ ምንም፣ በቃ እንዲሁ። ቆይቼ ልሳያት ለምንድን ነው የምደነግጠው? እቺ ብጣሻም ከባሌ ላይ አይኗን አታነሳም እንዴ? እማነሽ ኪያ እስኪ ሻይ አፍይልኝ። ምን ነው የት ሄድሽ? ሻይ አፍይልኝ። እሺ የኔ ልጅ ቆይ ምን እያሰብክ ነው? ስለምንማ? ስለ ሁሉም ነገር ነው። ያው የተለየ ነገር የለም ማዬ። እናም ስለምንም እያሰብኩ አይደለም። እኔ ግን የተለየ ነገር እያየው ነው። ለምሳሌማ ያንተና የዛች ልጅ ጉዳይ ይማ ምን አስደነገጠ? የቅድስት ነው ሌላ የማንን ይሆናል ነው እንዴ? አረ ያው ስለ ሁለታችንስ ምንም የተለየ ነገር የለም አለ እንጂ ያለ ወግና ያለ ስርዓቱ ቤተሰብ ቤት መተኛት ተገቢ ነው ትላለህ? እማዬ ይገባኛል፣ ግን እኮ ድግሱ ነው እንጂ የቀረው ኪዱና አሁንም ባልና ሚስቶች እኮ ነን። አሁንም ባልና ሚስት ነን እያልከኝ ነው? እናም ተለያይተን ማደሩ አስፈላጊ አይደለም ብለን ነው። እንደዛ ካልክማ አስተካክለክ ይዛቱ መውጣት ነው። አይ እማዬ እሱ ማየት ይቀራል፣ ግን አንቺ እንደምትፈልግ ያው ተድሬ ማሳየት ስለምፈልግ እኮ። ዳዊት ምን ማለት ነው? እኔ እኮ ሰው ሰብስቤ ማብላት አይደለም ፍላጎት ያለኝ። ፍላጎቴ ወግና ስርዓቱን በስርዓት መጠበቅ። ስማ ይኸውልህ፣ እኔ የገባሁበትን ዓላማ በጭራሽ መርሳት የለብኝም። ነገርኩህ፣ እኔ ሰናይት ልጅ አግብቼ ይሄን ቤት የመውረስ ብቻ ነው ዓላማ ያለኝ። እየሰማኸኝ ነው? ዳዊት በእኔ ፍቅር ታውሯል። ስለዚህ ምለውን ነገር ሁሉ ያምነኛል። ጥቁሩን ነገር ነጭ ነው ብለው እንኳን ከማመን ውጭ ምንም አማራጭ የለውም። እንደነገርኩ እንደምንም አታልዬ ገንዘቡ መዝረፍ አለብኝ። ከዛ በኋላ እሱና እናቱ ነጠላቸውን ዘቅዝቀው ሙሾ ያወርዳሉ። በል በቃ አሁን ሰው እንዳይሰማኝ በኋላ እደውልልሃለሁ። እኔ ምልክ የኔ ፍቅር ወይ እናቴ፣ እቻ አዲሷ ሰራተኛ ምንም ሁኔታዋ ደስ አላለኝም። ለምን? በቃ የሆነች እስስት ነገር ነው የምመስለው። ስለ ሰው ሳናቅ ሌላ ስም መስጠቱ አስፈላጊ አይደለም። እሺ ኧረ እባክህ እየተከራከርክልኝ ማለት ምን ማለት አለው? የተሰማኝን ነገር ስነግርህ እንደ ባል ታግዘኝ አይገባም? ቆይ ለመጥፎ ንግግር አላገዝከኝም ተብሎ እንደዚህ ይባላል? ኧረ ልክ ነህ፣ ለነገሩ አይባልም። ማነሽ ሰርቫንት? እስኪ ያንን ውሃ አምጪልኝ። እሺ ታንክስ። አዝጁ
ለምን ግን አታርፊ? ምን አባሽ ነው ያልሽው? ገረድ መሆንሽን የረሳሽው መሰለኝ። እና ወይስ ለሌላ ዓላማ ነው የመጣሽው? ምን ለማለት ፈልገሽ ነው? እኔ ከስራ ውጪ ሌላ ምንም ዓላማ የለኝም። አልመሰለኝም። ያለ አቅምሽ በጣም እየተንጠራራሽ ነው። ትንሽ ሰከን በይ፣ አለበለዚያ ወይ ትደፈርሻለሽ ወይ ደግሞ ትገነፊያለሽ። ቆይ ምን አድርጊ ነው የምትይኝ? ያዘሽኝ ሰራው፣ በድጋሚ ደግሞ ውሃ መድፋቱ ልክ ነው? አስፈላጊውን ነገር አንቺ አናግሪኝም። እሺ ጭቅቅታ አይ የኔ ልጅ የድሮ ኑሮ ታሪክ ሆኖ ቀር። ቆቆር ጋብዘን በአዋራ ይዘን የምንዞርበት ቦታ ላይ እናንተ ታሪክ ሰራችሁ። አዎ ግን ይገርማል አባዬ። አሁና ብቻ ይሁን በሉ ሳላረጅ የልጅ ልጄ በሩጫ ሳይቀድመኝ ውለዱና ስጡኝ። ያው የት ይቀራል ብለህ ነው? ዘገያችኋ። አይሆንም። ለምን? ምክንያቱም አሁን ላይ ነኝ ስለማልፈቅድ ነው። አይ እማዬ አግባግባ ብለሽ ሲደርስ ጥዬሽ እንዳልሽ ፈራሽ አይደል? ወልዶ አብሮ ይኖረው የለም ግን ሰዓቱን መጠበቅ አለበት። ልጅ ስለተወለደ ብቻ አይደለም እንክብካቤም ያስፈልገዋል። ታዲያ እኛን ማድረግ እኮ የኔ ስራ ነው። አባቱም መብት ማለቴ ግዴታ አለበት። እሱስ ልክ ነሽ። እንደማየው ከሆነ እናት በሌላ አንተ ግንኙነት ውስጥ ደስተኛ ነች አይመስለኝም። ተይ ውዴ፣ እናት የተሻለ ህይወት ነው ፍላጎቷ። ለዛ ነው። ኧረ እባክህ በዚህ ሩጫ ዘመን ካንተ ውጪ የተሻለ ህይወት ያለው ሰው አለ? መቀባጠሩን ትተህ ቶሎ አግባኝና ይሄንን ቤት ከዚች አሮጊት ልቀማ። ደግሞ ያለፉበት ገንዘብ በጣም ይጣፍጣል። አንቺ መንቃራ አሮጊት! ዳዊትን ከኔ ውጭ ማንም ሳያገባው። እሺ ማንም እመኚ፣ ይሄ ነገር ካልተሳካልኝ ሲጥ አድርጌ ነው እንግዲህ ሲጥ